ጥሩ እንግዲህ አቶ አላምረው አሁን ካነሱት መሰረታዊ ጉዳይ መደራጀት ነው ብለዋል። የመደራጀት ጉዳይ ሲነሳ ደግሞ እንግዲህ አገው የክልልነት ጥያቄ በተደጋጋሚ እያነሳ ይገኛል። የክልልነት ጥያቄው ያልተፈቀደበት ምክንያት ምንድነው ብለው ያስባሉ? ምክንያቱም ደቡብ ኢትዮጵያ በጣም ለአስተዳደር ምቹ እንዲሆን በማለት ሰፋ ባለ መንገድ ክልሎች ተፈቅደዋል። አሁን አገው ላይ ያ ነገር ተፈጻሚ እንዳይሆን ያደረገው የፌደራል መንግስቱን የያዘው ጉዳይ ምንድነው ብለው ያስባሉ? እንቅስቃሴው ከምን ደረጃ ላይ ደርሷል? የአገው ክልልነት ጥያቄ አሁን ከአገው ብሔራዊ ሸንጎ ጥያቄነት ወደ ሌሎች ፓርቲዎች ጥያቄነት ከዛ አልፎ ደግሞ የአገው ህዝብ እያንዳንዱ ጥያቄ ሆኗል። በጣም በጣት ከሚቆጠሩ ወይም በጣት ቁጥር ከማይሞሉ አድርባዮች በስተቀር ቅድም ዋግ ላይ ስትጠቅስልን እንደነበረው ከዛ ውጭ የአገው ህዝብ ጥያቄ ነው። የጥያቄ የክልልነት ጥያቄ ማለት እንደ ማዕከላዊ ኢትዮጵያ አሳማኝ በሆነ ምክንያት ክልል ሊፈቀድ ይችላል። ግን ህገ መንግስታዊ በሆነ ሁኔታ ደግሞ በህዝብ ውሳኔ ነው የክልል ጥያቄ የሚመለሰው። ስለዚህ የአገውን ህዝብ ባለበት ሁኔታ ወይም ደግሞ በፖለቲካዊ ውሳኔ ከዚህ ችግር እንዲወጣ ለማድረግ እንደ ማዕከላዊ ኢትዮጵያ ክልል መፍቀድ የሚያስችል በቂ ምክንያት አለ። ፌደራል መንግስቱ ሊያደርገው የሚችል አቅሙም አለው፣ ምክንያትም አለው። ሰው የሞትክ ኑር እዛው ኑር ምን አባታ ይባላል። ባልና ሚስት እንኳን እኮ እየተደበደብኩኝ መኖር አልችልም ካለች አባት እኮ እየተደበደብሽ እዛው ኑሪ አይልም ወይም ሙች አይልም። የፌደራል መንግስቱ አገውን እያለ ያለ ምንድነው? ዝም ብላችሁ እናንተ ለቁ፣ ዝም በሉ እያለ ነው ያለው። የአገው ህዝብ የክልልነት ጥያቄ ደረጃው ከፍ ብሎ የእያንዳንዱ ህዝብ ጥያቄ ሆኗል። በቅርቡ ለምሳሌ የሚሆን በቅርቡ ጥር 26 ቀን በሁሉም የአማራ ክልል የዞን ዋና ከተማዎች በኢትዮጵያ ያሉ የክልሎች ፕሬዝዳንቶች እና የብልጽግና አመራር የሆኑ ባለስልጣናት በየዞኑ ከተማ ሄደው አነጋግረዋል። የኛ ያላምረው የሸንጎ ወይም የሌሎች ያገው ትግል አቀንቃኞች ጥያቄ አይደለም። ጥያቄው ከኛ አልፏል። ለምሳሌ ሰቆጣ ላይ የተገኙት ክቡር አቶ ሽመልስ የኦሮሚያ ፕሬዝዳንት እና ክቡር ዶክተር አብርሃም በላይ የመከላከያ ሚኒስትሩ ናቸው። እነዚህ ትልቅ ባለስልጣናት በተገኙበት በአጠቃላይ የዋግ ህዝብ ያላቸው ከአማራ ገላግሉን፣ የአማራ አገዛዝ በቃን ነው ያሏቸው። ሌላው ቀርቶ በየቦታው የተደረጉ ውይይቶች በቲቪ ሲተላለፉ ያልተላለፈ የፌደራል መንግስቱ ጥያቄ አፈና አይደለም ይሄ። አማራ ክልልማ ስብሰባም ሲገባ ክልል የማይጠይቁ የአገው መብት የማይጠይቁ ሰዎች ተመርጠው ነው የሚላኩት። ይሄ የተደረገ አሰራር ነው። በነገራችን እናቶ ሽመልስም ሲሄዱ የተደረገው ነገር ምንድነው? ኩፐን ተዘጋጅቶ በየቦታው በሁሉም ወረዳዎች 50-50 ለአማራ ያቀነቅናሉ የተባሉ የሌላቸውን ጥያቄ ለምሳሌ ሁሉም እንዲጠይቁ የተባለው የራያ ጥያቄ፣ የአማራ ጥያቄ፣ የአማራ ሰላም እንዲመጣ ከተፈለገ ራያ ወደ አማራ መምጣት አለበት፣ ወልቃይት መምጣት አለበት የሚል ጥያቄ እንዲጠይቅ ተደርጎ ነው በእያንዳንዱ ወረዳ መመሪያ ተሰጥቶት የገባው። ህዝቡ ግን የጠየቀው ይሄን አይደለም። እኛ ነፃ መውጣት እንፈልጋለን፣ ከአማራ አስተዳደር ገላግሉን ነው የተባሉት እናቶች ሽመልስ። ግን ይሄ በሚዲያ አይተላለፍም። ይሄ የፌደራል መንግስቱ የአማራን ፖለቲከኞች እንደ መስዋዕትነት በጋገውን ለማቅረብ የሚጠቀምበት ነው። ያገው ህዝብ እንዲየጠየቅነው ነው። እኛ ግን እንዲያፈነን ይደላቸዋል አይነት ነገር ግን እስከመቼ ይሄ ያለው ነው። አዊ ላይ የአዲስ አበባ ብልጽግና ኃላፊ መስለኛል አቶ ሞገስ ባልቻ እና የተከበሩ
የቤኒሻንጉል ክልል ፕሬዝዳንት አቶ አሻድሌ እና የተከበሩ አቶ ሞገስ ባልቻ ናቸው የሄዱት። ተመሳሳይ ጥያቄ ነገር ተመክሮ የገባ ሰው ነው። ስለ ወልቃይት ስለ ራያ እንዲጠይቅ ነው የገባው ሰው። ግን ከገባው በኋላ ስለ ጉዳዩ በአብዛኛው የሚያስገቧቸው ሰዎች የሆነ የመሬት ጥያቄ ያላቸው አስተዳደሮቹ ጋር የሆነ ጥቅም የሚፈልጉ እነዚህ ሰዎች እየመረጡ ነው ያስገቡት። ግን እዛ ሲደርሱ ከእውነታችን አይበልጥም ብለው በእውነት እኮ ከነዚህ ድሆች ከነዚህ ችግር ካለባቸው የመንግስትን ደጅ ከሚጠኑት እኮ እነዚህ በመንግስት ተሽሞ የመንግስት ፍርፋሪ የሚፈልጉት መማር አለባቸው። ምንም መኖሪያ ቤት ሳይኖረው መኖሪያ ቤት እየፈለገ ነገር ግን ከኔ ጥቅም ያገውነቴ ይበልጣል ብሎ ያገውን ህዝብ ጥያቄ የሚያቀርብ ድሃ፣ ተማሪ፣ ወጣት፣ ሽማግሌ እነዚህን የመሰሉ ጀግኖች እያሉ ተምሮ የትም ሄዶ ሰርቶ መኖር እየቻለ ከነዚህ የማይማር እያጎበደደ የህዝቡን ዓላማ የህዝቡን ጥያቄ ሽጦ ለአማራ የሚወግን ለአማራ ፖለቲከኞች አሽከርነትን በፍርፋሪ የለወጠ ይሄ በአስተዳደርና ምናምን እየሆነ በየዞኑ ያለ ያገው ተወላጅ ከነዚህ ጀግኖች መማር አለበት። እና ሁለቱም ዞኖች እንደ አይነት ጥያቄ ነው የቀረበው። በሌላ በኩል ቅማንት ላይ ሼዲ የተደረገው የምዕራብ ጎንደር ዞን ውይይት ላይ የተከበሩ ዶክተር አለሙ ስሜ ነበሩ የትራንስፖርት እና መገናኛ ሚኒስትሩ። የተጠየቁት ጥያቄ ልጆቻችን ፍቱ፣ በድርድር ስም ያሰራችኋቸው ልጆቻችን ፍቱ። እንዳውም አንዱ የጠየቀው ምንድነው ልጆቻችን አስራችሁ የቅማንት ኮሚቴን ማለቱ ነው ልጆቻችን አስራችሁ እንኳን 72 ቀበሌ 155 ቀበሌን ብትሰጡን አንቀበልም እናልቃለን አለ። ልጆቻችን እውነተኛ ወኪሎቻችን ታጋዮቻችን ናቸው። የቅማንት ኮሚቴ በማንነታቸው ምክንያት የታሰረ በርካታ ልጆቻችን ይፈቱ ነው። ስለዚህ ጥያቄውን በአጠቃላይ ስትመለከተው ያገው ህዝብ ጥያቄ በአጠቃላይ ከፍተኛ ደረጃ ላይ ከፍተኛ ራስን በራስ የማስተዳደር ጥያቄ አድጎ እዚህ ደረጃ ደርሷል። በሌላ በኩል ጎንደር ላይ የተገኙት ክብርት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ እና የሲዳማው ፕሬዝዳንት ክቡር ደስታ ናቸው። እዛም የቀረበው እንደውም በሚገርም ሁኔታ በቅማንትኛ ነው። የቅማንት ህዝብ ችግር የቅማንት ህዝብ ከአማራ አስተዳደር መውጣት እንደሚፈልግ ይሄ ነው የቀረበው። እንግዲህ ጎንደር ውስጥ ምን ያህል ጎንደር ከተማ ውስጥ ቅማንት ሀሳቡን ለመግለጽ ምን ያህል ጠባብ እድል እንዳለው በምን ሾልኮ እንደገባ ይሄ ሰውዬም አይታወቅም። ጎንደር ማለት የቅማንት ህዝብ ማረጃ ማለት ነው። ምን እንዲያ ጥያቄ የቅማንት ርስት የቅማንት መፈጠሪያ ቦታ ጎንደር ነው። የቅማንት የመከራ ቦታም ጎንደር ነው። በዛ አደባባይ በሳት በታጠረ ቅማንት በማይገባበት ውስጥ ግን ገብተው ስለ ቅማንት ህዝብ መብት የጠየቁት ገላግሉ ነው። ስለዚህ የፌዴራል መንግስቱ ይሄ ሁሉ ጥያቄ እያለ ይሄ ሁሉ ጥያቄ ደግሞ ዝም ብሎ በስሜት አይደለም፣ በደም ባጥንት የተከፈለን ዋጋ ይሄ የሚደረገው በወንበዴ አይደለም፣ በአማራ ክልል መንግስት በተደራጁ ኃይሎች። እባካችሁ ከሰው እኮ ሽማግሌ እንኳን ይላካል እኮ የማይመለከተው ስልጣን የሌለው ኢትዮጵያን እመራለሁ ብሎ በስልጣን ላይ የተቀመጠ መንግስት የቅማንትን ህዝብ እንደ ህዝብ የማይ ያገውን ህዝብ እንደ ህዝብ የማይ እጅግ የሚያሳዝን ነው። እነዚህ ህዝቦች ወይም የቅማንት ህዝብ ሆነ ሌላው ህዝብ ለመንግስት እኩል መታየት ያለበት ነው። ነገር ግን ያገውን ህዝብ የክልልነት ጥያቄ ላለመመለስ እንደ ለአማራ መደራደሪያና ማስያዣ ቆጥሮ
በአሁኑ ሰዓት ህዝባችን መከራን እያየ ነው ያለው። የአማራ ክልል መንግስት፣ የአማራ ክልል ፖለቲከኞች በጠቅላላ አገውን አይፈልጉም። የምትፈልገውን ሰው አገልም አይደል? የሚፈልጉት ሪሶርሱን ነው። የሚፈልጉት የእኛን አሽከርነት ነው። የሚፈልጉት የኢትዮጵያን ሀብት በእኛ ስም ወስዶ መብላት ነው፣ የእኛን በጀት። እንዴት መንግስት፣ የፌዴራል መንግስት እንዴት ይህንን መረዳት ያቅተዋል? ተረድቷል፣ ያውቀዋል። በነገራችን ላይ እናውቃቸዋለን። ጠቅላይ ሚኒስትሩ እንኳን ይሄ ሌላ ያውቃሉ። እንኳን ይሄ ሁሉ እንባ የሚፈስበትን፣ እንኳን ይሄ ሁሉ ደም የሚፈስበትን፣ እንኳን ያዊ ህዝብ በእሳቸው ስም እየተጨፈጨፈ መሆኑን እሳቸው ሙያቸው ነው። ቀድሞ ሌሎችን ጉዳዮች ያውቃሉ። ግን ሆን ተብሎ ያገው ህዝብ ተትቷል። ለፖለቲካዊ ጥቅም ሲባል፣ ለርካሽ የፖለቲካ ወዳጅነት ሲባል ግን አያዛልቅም፣ የትም አያደርስም። በእርግጠኝነት አላምረው ሊሞት ይችላል። ብዙ ሰዎች ዋጋ ሊከፍሉ ይችላሉ። ያገው ጥያቄ ግን በፍጹም የማይቀለበስበት ደረጃ ደርሷል። በዚህ ሰዓት ፌዴራል መንግስት ላይም ሆኖ ይሁን አማራ ክልል ተው፣ ሁሌም ስራቸው ማጥፋት ስለሆነ ለራሳቸውም አይሆንም። ፌዴራል መንግስት ላይ ሆኖም ሆነ በተለይ ያገው ልጆች ሆነው አገውን አሳልፈው ለፍርፋሪ ሲሉ አገው አስተምሯቸው ማስተርስና ዲግሪ ይዘው ሂደው እዛ የአማራ ባለስልጣናትን እግር እየላሱ የሚውሉ ርካሾች በእርግጠኝነት በታሪክ ተጠያቂ ይሆናሉ። የኔ ዛሬ ለአገው ህዝብ ተቆርቆሮ መሞት ከነሱ በላይ ነገ ክብር አለው። ይህንን በደንብ አድርገው እንዲገነዘቡ ፈልጋለሁ። ስለዚህ አሁንም የፌዴራል መንግስቱ አሁንም እድሉ በእጁ ነው ያለው። እድሉን መጠቀም አለበት። በታሪክ ውስጥ ነገ ሌላ መንግስት መጥቶ ትግሉም አይቆምም፣ የአገው ህዝብ ነፃነቱን ማግኘቱ አይቀርም። ግን ነገ የአገው ህዝብ የዚህ መንግስት የታሪክ ጠላት ሆኖ መቀጠሉ በጣም ያሳዝነኛል። ስለዚህ ይሄን እድሉን መጠቀም አለበት። የአገው ህዝብ በአግባቡ የጠየቀው ጥያቄ በመሰረቱ ህዝብ ውሳኔ የሚያሰጥም አይደለም። አሁን መንግስት እየሄደበት ባለው የክልል መሰራት የመፍትሄ አሰጣጥ ከሆነ ሰላምን ለማምጣት ነው። በነገራችን ላይ የአገው ህዝብ እየተገደለም እየገደለም መኖሩ ለአማራም አይጠቅሙም፣ ለፌዴራል መንግስትም አይጠቅመውም። ፌዴራል መንግስቱ አገውና አማራን መለያየት ለአካባቢ ለቀጠናው ሰላም ትልቅ ውለታ መስራት ነው። ይህን ማድረግ ካልቻለ ግን አማራም ይሞታል፣ አገውም ይሞታል። ከእንግዲህ በኋላ ዝም ብለንም አንሞትም እያልኩ ያለሁትም የአገው ህዝብ ከዚህ በኋላ ዝም ብለህ አትሙት ነው እያልኩ ያለሁት። ወንጀል ከሆነ ልጠይቅበት። ራስን መከላከል በፈጣሪም በህግም አያስጠይቅም። ማንም አገው የትም ቦታ ሄዶ ማንንም አይነካም። ሰላማዊ አማራንም እንዲነካ እኔም ጥሪ አላደርግም። ምክንያቱም እኛ ሰላማዊ ነን ሞትን እያለን ሰላማዊውን አማራ በመሆኑ ምንም አይነት ነገር እንዲደርስበት አልፈልግም። ነገር ግን የአገው ህዝብ ሊገልህ የመጣውን ግን ራስህን መከላከል መብት መሆኑን አውቀህ መደራጀት አለብን ያልኩት። አሁንም የፌዴራል መንግስቱ የአገው ህዝብ ጥያቄ መቀበል አለበት። ዋጋ ይከፍላል። እኛ ብቻ አይደለም የምንከፍለው፣ ዋጋ ይከፍላል። የአገው ህዝብ በልምድ እንደታየው ድንጋይ መወርወር አያውቅም። ወደ መጨረሻ ሴት ደግሞ ምን እንደሚወረውር የታወቀ ነው። ስለዚህ እዛ ደረጃ ላይ አታድርሱት ያገውን ህዝብ እና የፌዴራል መንግስቱ እስካሁን ድረስ ጥያቄውን ያልመለሰበት ምክንያት በእኔ ግንዛቤ ይሄ ነው። ግን እድሉ አለው፣ አሁን እድሉ አለው። ያገውን ህዝብ በክልልነት አደራጅቶ ከአማራ የማላቀቅ የአማራ ፖለቲከኞች ማለት ሰይጣን ናቸው። ሰይጣን ለራሱ ማያስብ ራሳቸውን ጭምር የሚበሉ ሰይጣኖች ናቸው። አምባቸውን ቆርጥመው የበሉ አሳምነውን ቆርጥመው የበሉ አሁንም እስክንድር ነጋን ለመብላት አፋቸውን ከፍተው ያሉ እነዚህ አገው እንዴት ይተዋሉ? አሁን እስክንድርንም አሁን ዘመነንም እያላመጡ ነው ያሉት። ቆርጥመው መዋጥ ነው የቀራቸው። እነዚህ ለአገው እንዴት ይቆረቆራሉ? የአገው ህዝብ ለምን እንደማይገባው አላውቅም። እኔ አይገባኝም።
የአገው ህዝብ ይግባው። የፌዴራል መንግስቱ በደንብ ያውቃል። ሳያውቅ በስተት የፈጸመው አንድ ነገር የለም። በደንብ ያውቃል። የፖለቲካ አድቫንቴጅ ነው የሚያለው። እሱን የሚከተሉ ሰዎች በአገውን እንደ ስጦታ የአገውን ህይወት እንደ ስጦታ እየሰጠ እየቀጠለ ነው ያለው እና ይሄ ነው። ፓርቲያችሁ የአገው ብሔራዊ ሸንጎ ከተመሰረተ ቆየት ብሏል። ከተመሰረተ ጊዜ አንስቶ ለአገው ህዝብ እየታገልኩ ነው እያለ ነው ያለውና የደረሰበት ስኬት ምንድን ነው? ወደፊትስ አሁን ደርሼበታለሁ ከሚለው ስኬት አንጻር ማህበረሰቡን ከመታደግ የማህበረሰቡን ችግር ከማንሳት አንጻር ፓርቲያችሁ ወደፊትስ ዓላማው ምንድን ነው? እንዴት ነው እየተንቀሳቀሳችሁ ያላችሁ? እቅዳችሁ ምንድን ነው? እንግዲህ የአገው ብሔራዊ ሸንጎ ከተመሰረተ ምን ስኬት አግኝቷል? በጣም ከፍተኛ የሆነ ስኬት አግኝቷል። ስኬቱ ምንድን ነው? ይዞት የተነሳውን ዓላማ የአገው ህዝብ ተቀብሎታል። ትናንትና የአገው ብሔራዊ ሸንጎ ከመመስረቱ በፊት ወይም የአገው ብሔራዊ ሸንጎ የአገው ህዝብ በሂደት ነው ባይዞ የአገው ብሔራዊ ሸንጎ የመጀመሪያው ዓላማ የነበረው የአንድ የሙከራ ዓላማ ነበረው። ከአማራ ጋር መኖር ይቻላል ወይ እንሞክር። ከአማራ ጋር ሲሉ ከአማራ የፖለቲካ ኤሊትና የአማራ አስተዳደር ጋር ያው ዙሮ የአማራ አስተዳደር የአማራ ፖለቲከኞች ከህዝቡ ጋር እየነጠለን ነው ያለው። በመኖር አላልተነጠጥ ያለ አንድ መሬት ላይ ነው ያለው። ግን በአስተሳሰብ አብረው በመኖር አብረው በመተዳደር ያለውን ነገር ማስተካከል ይቻላል ወይ? ለምሳሌ የአገው ህዝብ ላይ የሚፈጸሙ በደሎችን፣ የታሪክ ሽሚያዎችን፣ የታሪክ ቅሚያዎችን፣ የርስት ቅሚያዎችን፣ ሰውን ህዝቡን እንደ ህዝብ የማየት እኩል የማየትን፣ የልማት ተደራሽነትን፣ የትምህርት፣ የጤና ሁሉንም ነገሮች እነዚህ ነገሮች በማስተካከል በአንድነት መኖር እንችል እንደሆነ ሙከራ አድርገናል እንደተመሰረተ። ምክንያቱም በጣም የፈተነን ጉዳይ ነበር። በነገራችን ላይ የተወሰንን በፍጹም መጀመሪያም ወደ ፓርቲ ስንገባ ከአማራ አስተዳደር ውስጥ መኖር እንደማንችል ቆርጠን የገባናለን። የፌዴራል መንግስቱም ያለ አማራ ኢትዮጵያ አልኖረችም ይላሉ። ግን ታሪኩ ሁሉ የኢትዮጵያ ፈጠራት ነበር። የእውነተኛው ታሪክ ያለው ታሪክ ነው። የእነሱ ታሪክ ብሔር ከብሔር መጋጨት፣ ከሌላው ጋር መጋጨት፣ የእኛ ነው ይሄ ነው ማለት በቃ ሁሉን እየተመኙ ሁሉ ጋር መጋጨት ነው ታሪካቸው። ነገር ግን ያንን በዚህ ቁርምጫ ውስጥ ገብቶ የፌዴራል መንግስቱ እነሱን ስለሚያባብል እኛ ወደ ሚዲያ እንዳንመጣ ከፍተኛ እኛ እንዳንታወቅ የአገው ህዝብ ትግል እንዳይታወቅ ከፍተኛ ትግል ተደርጓል። አጋጣሚዎች ለኛ እና በድፍረት በእውነት በሚደነቅ ጀግንነት ነው የአገው ብሔራዊ ሸንጎ ወደ ላይ የወጣው። ያንን አፈና የአማራን አፈና እንደዚህ ነው ያፈኑ። በግል ሚዲያዎች እየሄዱ ትልልቆቹም እኔ እንደው ስም እየጠራህ እያሉ ለመተው ፈልጌ ነው። ጫፍ ያሉ ባለስልጣኖች በየሚዲያው የግል ሚዲያን እየሄዱ በልመናም በማስፈራራትም ሚዲያ እንዳነጋገሩ መጀመሪያ አካባቢ እኮ አቶ ጀዋር ሳይቀር የእኛን ጃኖ ሸልመው ልከው ባህር ዳር ወስደው ከአማራ ጋር ታጋጩናላችሁ እያሉ ነበር። በኋላ ላይ አሁን እንደዚህ ያን ጊዜ የተሞጋገሱት አለ ማለት ነው። ከዛ በኋላ ወይም የኛ ባለውለታችን ግን ሲነቃ ነው ሲገባው ነው አማራ ማለት ምን አይነት ነው፣ የአማራ ፖለቲከኞች ማለት ምን አይነት ካዲዎች እንደሆኑ ሲያቅም ሲገቡ እንጂ ያልተደረገብን ነገር የለም። ኤልቲቪ ላይ ሄደን ሌላ አላደረግንም። ቅማንት ላይ ደርሰውን ጭፍጨፋ አንስተን ስላለቀስን ያንን የቀረጸውንም ያንን ያስተላለፈችውን ጋዜጠኛ በዘራቸው ምክንያት አድርገው ስንት ስቃይ እንዳደረሱባቸው እናውቃለን። ይሄ ሁሉ ሆኖ በተፈጠረው ሁኔታ ህወሓትም ያገውን ህዝብ ጥያቄ ያገውን ህዝብ በድያለሁ ብሎ ይቅርታ ስለጠየቀ ህወሓት ጋር በፈጠረው ነገር እንደገና የህወሓት ሚዲያዎች ዛሬም ጭምር የትግራይ መንግስት በዛን ጊዜ የነበረው የምናመሰግነው የትግራይ ቲቪንም ዲደብሊውንም ከዛም አልፎ የትግራይ የሆኑ ትግራይ ውስጥ ይመስለኛል እነዚህን ጭምር እንደ ልባችን እንድንጠቀም በመደረጉ ከዛ በኋላ እየተለመደ መጥቶ ሚዲያዎች ሁሉ የአገው ብሔራዊ ሸንጎን ዓላማ ማስተላለፍ ጀመሩ። ከዛ ውጭ ከፍተኛውን ተጋድሎ ከፍተኛውን መከራ አይተን ነው
የአገው ብሔራዊ ሸንጎን ያመጣነው። ስናመጣው ቅድም እንዳልኩ የመጀመሪያው አልተሳካልንም። ከአማራ ፖለቲከኞች ጋር ተግባብቶ በህዝባችንና በክልላችን ጉዳይ ላይ አብረን መክረን አብሮ ለመቀጠል ያደረግነው ትግል አልተሳካም። በእያንዳንዱ ፕሬዝዳንት ከአሁኑ ፕሬዝዳንት በስተቀር ያው በህዝብ ያልተመረጠ ስለሆነ እኛም ለማን እንደምንጽፍ ግራ ገብቶን ነው እንጂ ከአቶ ገዱ ጀምሮ ለዶክተር አምባቸው ለአቶ ገዱ በኋላም ለዶክተር ይልቃል ደብዳቤ አብረን እንስራ በህዝባችን ጉዳይ ላይ የፖለቲካ ልዩነታችን እንዳለው ነው ብለን ጽፈናል። አንዳቸውም መልስ አልሰጡንም። እንደውም የመጀመሪያውን የደብዳቤ በገዱ ጊዜ ያስገባ ነው። በአምባቸው ጊዜ ለብልጽግና ፓርቲ ኃላፊ ተመርጦ አገው ብሎ ፓርቲ ብሎ ቆራርጦ ነው የጣለው። ብዙ ጊዜ ተናግሬዋለሁ። እንትን ውስጥ ቅርጫቱ ሲቀጠው እዛ አንድ ያገው ሰው ውስጥ ስለነበረ በፖስታ አሽጎ ቁጥራቱን ለታሪክ አስቀምጠዋል ልኮልናል። በመሰረቱ አንድ በዛ ደረጃ ያለ የክልል ሁለተኛ ሰው ምክትል ፕሬዝዳንት ነው። ይሄ በደብዳቤ ይመራል። የፈለገው አንተን እንኳን ሰልቦ ቢመጣ መርተህ ነው የምታደርገው እንጂ አገውን የሚያክል ህዝብ የወከለ ፓርቲ ህጋዊ ፓርቲ የጻፈውን ደብዳቤ ቆርጠህ ቀዳዳ አትጥልም። 3 ዲሽቃ አሰልፈው ነው የመጡት። የዲያስፖራውን ዶላር የሚጥሉበት አጥተው ይሄ ሰላማዊ ቤቱ ቁጭ ያለው ግን ዝም ብሎ ተጨፈጨፈው። ስለዚህ ልጆቻችሁን ወንድሞቻችሁን አስታጥቁ፣ ይታጠቁ፣ ቤታችሁን ይጠብቁ። ለምን ታጠቃችሁ ብሎ መንግስት የሚጠይቅ ከሆነ ያን ጊዜ እንነጋገራለን። የአገው ህዝብ ዕጣ ፈንታ በዚህ መሀል ምን ይሆናል ከተባለ የአገው ህዝብ ትግል የአገው ህዝብ ራሱ ከተነሳ አሁን ካለው የተለየ ሊሆን አይችልም። በቃ አሁንም ራሳችንን ነፃ እንውጣ እያልን ነው ያለነው። ነገ ምን እንላለን? የትግራይ ኃይሎች በ1983 ዓመተ ምህረት የሰሩትን ስህተት አባቶቻቸው የሰሩትን ስህተት ይደግሙታል ብዬ አላስብም። ይሄ አሁን እናሉላ ተናገሩ ምናምን አያረጉትም። በእርግጠኝነት የህወሓት ሰዎች የአገውን ህዝብ ዛሬም እንደገና በአማራ ህዝብ ስር እንዲረገጥ የሚያሰሩ አይመስለኝም። ካሴሩም ህሊና የላቸው። ትላንትና ዓለም ሁሉ አምጾባቸው እንደ ዱቄት በነዋል እየተባሉ በነበረበት ጊዜ ያገው ልጅ የዋግ ልጆች ናቸው ከነሱ ጋር ጉድጓዳቸውን አብረን እንቀበር ብለው እነጌታቸው ረዳና ደብረጽዮን ጋር የነበሩት የዋግ ልጆች ናቸው፣ ያገው ልጆች ናቸው። እነዚህ በየመንገዱ ስለነሱ የተቀበሩ ሬሳዎችን የሚረሱበት ህሊና ካላቸው ስንት ዓመት ሊኖሩ እንደሆነ አላውቅም። ይሄ ለትግራይም አይጠቅምም፣ የትግራይ ህዝብ የሚጠቅም ፖለቲካም አይደለም እና ይህን ያደርጋሉ ብዬም አላስብም። የሚያደርጉ ከሆነ ግን እኔ ይህንን መግለጫ ከተኛ ዞሮ ዞሮ ያገው ህዝብ የሚያወጣው የራሱ አንድ ሆኖ መታገል ነው። ጥሩ እንግዲህ ካነሳናቸው መልካም ሀሳቦች አሉ። ከነዚህ ውስጥ ያገው ህዝብ ለአገው ህዝብ ማስተላለፍ የሚፈልጉት መልእክት ምንድን ነው? ለአገው ህዝብ ማስተላለፍ የሚፈልገው መልእክት ቅድም ገልጬዋለሁ፣ ግን የመጨረሻ ዕድሌ ከሆነ ያገው ህዝብ አሁንም በቃ ሌላ መውጫ መንገድ የለም። መውጫ መንገዱ ራስህ ነህ። በአገር ቤት ውስጥ ያላችሁ አገዎች ልጆቻችሁን ይሄ ለአማራ አስከርነት የሚያሸረጉዱትን አስወጡ፣ ምከሩ። አዊ ላይም ያለው ዋግ ላይም ያለው ቅማንት ላይ ያለው ብንመካከር ይሻላል። አድማጭ ተመልካቾቻችን ይህ ጅራ ሚዲያ ነው። ጅራ ሚዲያ ኔትወርክ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ እናሳስባለን። እንግዳይም አቶ አላምረው የአገው ብሔራዊ ሸንጎ ፕሬዝዳንት እዚህ መጥተው ለቃለ መጠይቅ ስለተገኙ ከልብ እናመሰግናለን። ሰላም።